ሸኙኝ ልሂድ በቃ ማለት ይሄኔ ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እየተፈጠረ ያለውን ነገር እያያችሁ ነው እየሰማችሁ ነው ብዬ አስባለሁ። ካላያችሁትም ደግሞ ምንድን ነው እየተፈጠረ ያለው? እስካሁን ስናወራለት የነበረው ጉዳይ በሙሉ አሁን ወደ ምርጫ ተደርሷል እና ምንም ምርጫ በማያስፈልግበት ግልጽ በሆነ ሁኔታ ላይ ሩታ ሆዬ ምርጫ መደረግ አለበት፣ አብርሽ መምረጥ አለበት ወይ እኔን ወይ እሷን ብላለች እና ልቦናዋ ያውቀዋል ከበፊትም እንደተመረጠ ማለት አብርሽ ሲጀምር ግልጽና ግልጽ ነገር ነው እያለ የነበረው። ምርጫዬን አሳውቃችኋለሁ ቢልም እያሰብኩበት ነው ቢልም እስካሁን ነገሮችን እያጣራሁ ነው ቢልም ሁሉንም ነገር እሱ አውቆ ነው እያደረገ ያለው። ምርጫውን ያውቃል። ኦልሬዲ ሄርሜላን መርጧል እና በዚህ መሀል አሁን ትናንት የተፈጠረው ምንድን ነው? ቤተሰብ ቀደም ብዬ እንደነገርኳችሁ ሩታ ሁሉንም ሰበሰበቻቸው። ሁሉንም ማለት ሄርሜላንም ቡዜንም እንዲሁም አብርሽንም ማለት ነው እና ያው ቡዜን እስካሁንም እሷን ተወቃሽ ለማድረግ ነው። ቡዜ ለወንድሟ ከማሰብ ውጪ ምንም ያደረገችው ነገር የለም። ባለፈው ትንሽ ተችተናት ነበር። እሱም ደግሞ ምንድን ነው ለምን ለሄርሜላ አትመሰክርም? ለምን እንደዚህ አትልም? ለምን እንደዚህ አትልም ብለን ነው። እሱንም ነገር ደግሞ መስተካከል ባለበት መንገድ ተስተካክሏል። ምክንያቱም እውነት ሁልጊዜም እውነት ናት። ምንም እሷ ስለመሰከረችላት ምናምን አይደለም። እውነታው ወጥቷል። ሄርሜላ ምን እንደሆነች ምን እንዳሳለፈች ሁሉም ግልጽ በሆነ አማርኛ ተረድቶታል እና ያኔ ነበር እንትን ያልናት ትችት ያቀረብንባት እንጂ ለወንድሟ የምታስብ የወንድሟ ደህንነት የሚያሳስባት እንዲሁም ደግሞ ሄርሜላንም ቢሆን ጭንቀቷን የምትረዳና ለሄርሜላ የምታስብ ሴት ነች። ለሄርሜላ ስለሆነች ሳይሆን እውነታውን ስለሆነ ነው እሷ የምትደግፈው። ለሄርሜላ ስለሚገባት ምን ያህል እንደደከመች ምን ያህል እንደምትወደው ምን ያህል መስዋዕትነት እንደከፈለችለት ስለምታቅ ነው። ወደኋላ ተመልሰን እንትን አንልም። ሁሉንም ነገር ቤተሰብ እንደምታውቁት ስለሆነ ማለት ነው። እና ምንድን ነው አሁን አብርሽንም ጠርተው ሩታ ምንድን ነው ያለችው? መምረጥ አለብህ ከዚህ በኋላ ወይ እኔን ወይ እሷን መምረጥ አለብህ። ያው ከአንደበቱ መስማት ፈልገው ነው እንጂ ልቦናዋ እንደነገርኳችሁ ያውቀዋል። ገና ለገና ልጅ ስላላት ወደሱ ይመለሳል ማለት አይደለም። እሱም ተናግሯል። ልጄ ማሳደግ ባለብኝ አሳድጋለሁ እንጂ ብሏል እና ይሄ ነበረ። ከዛም የእሱ ምላሽም ምንድን ነው? ቤተሰብ እኔ እንደዚህ እንድታጨናንቁኝ አልፈልግም፣ ሩታ አታጨናንቂኝ ብሏል። በቃ በግልጽ አማርኛ አታስጨንቂኝ፣ እኔ አንቺ ስላልሽኝ አይደለም መመርጠው፣ እኔ መምረጥ ያለብኝን አውቃለሁ። ለሱም ደግሞ የራሴን ጊዜ እየተጠቀምኩ ነው። አንቺ ስላልሽኝ አይደለም የምመርጠው፣ ማንም ስላለኝ አይደለም መምረጥ ያለብኝም የምመርጠውም ምርጫዬን ራሴ አውቃለሁ። ማጣራት ባለብኝ ነገሮችን መምራት ባለብኝ መንገድ እየመራው ነው። ስለዚህ አንቺ ምንም ማለት አይጠበቅብሽም በሚል ነው እንግዲህ ሀሳቡን የደመደመው አብርሽ ማለት ነው። እና አልተሳሳተም። በነገራችን ላይ ትክክል ነው። ምክንያቱም እሷ ስላለችው አይደለም። እውነትም እሱ ሕፃን ልጅ አይደለም፣ በጉትጎታ አይደለም ደግሞ እሷ ጋር የሚሆነው ሳንበዲ ጋር የሚሆነው እሱ ተገዶ ምናምን አይደለም። በፊቱ ራሱ እየተቆጨ ነው ያለው። በቃ እንዴት በእናንተ እንደዚህ ስመራ እሱ ነገር እንትን አላለውም። ስለዚህ